እናገኛለን። ሁሉም ታዲያ የተለያየ አይነት አነባብ አላቸው። አንደኛው ከላይም ሆነ ከታች ምንም አይነት ምልክት የሌለው አሊፍ ሲሆን አሊፍ መድ ተብሎ ይጠራል። ታዲያ ልክ እንደ መሳቢያ ፊደል ያገለግላል። ለምሳሌ ቃለ ፈማ ባሉ ፈአልሀመሃ ፉጁረሃ ወተቅዋሃ ሀዳና ሱቡለና። ስለዚህ እነዚህ አንቀጾች ላይ እንዳስተዋል ነው አሊፍ ፊደል ከላይም ሆነ ከታች ምንም ምልክት ከሌለው መሳቢያ ነው። ስለዚህ ሁለት ሐረካ ያክል ስበን እናነባለን ማለት ነው። ሁለተኛው ከላዩ ላይ የሷድ ፊደል ቁራጭ ምልክት የተቀመጠበት ሲሆን ሐምዘተል ወስል ተብሎ ይጠራል። ታዲያ ይህ ፊደል የቃል መጀመሪያ ላይ የምናገኘው ከሆነ የሚነበብ ሲሆን የቃል መካከል ላይ ግን ካገኘነው አይነበብም። ለምሳሌ ኢስቢር ዐላ ማ የቁሉን ፈስቢር ሰብረን ጀሚላ። ኢስቢር ፈስቢር። በዚህ ዙሪያ ተጨማሪና ሰፋ ያለ ማብራሪያ ከፈለጋችሁ ይህን ቪዲዮ እንድትመለከቱ ትጋብዛለሁ። ሶስተኛው ከላዩ ላይ የአረበኛው 5 ቁጥር ቅርጽ የሚመስል ያለበት ሲሆን በዚህን ጊዜ አሊፍ ፊደል ስንቀጥልም ሆነ ስናቆም በየትኛው መልኩ ሙሉ በሙሉ የማይነበብ መሆኑን የሚያሳይ ነው። ለምሳሌ አመኑ፣ ከፈሩ፣ ፈልየዕቡዱ ኢላ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር። ስለዚህ ቁርአን ላይ የትኛውን ቦታ ላይ እቺ ምልክት ያለችበት አሊፍ ካገኘን ሙሉ በሙሉ አይነበብም ማለት ነው። አራተኛውና የመጨረሻው ከላዩ ላይ የዜሮ ቅርጽ ምልክት ያለበት ሲሆን ይህ እስካሁን ካየናቸው የአሊፍ አይነቶች ወጣ ያለና ለየት ያለ አነባብ ያለው ሲሆን በዛሬው ቪዲዮአችን ይህን የምንመለከት ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉ ቪዲዮውም ለበርካታ ወንድምና እህቶች እንዲዳረስ ላይክና ሼር ማድረግ እንዳይረሳ። የዚህን አሊፍ የአነባብ ሁኔታ በደንብ ከተረዳን በኋላ አንድ ለየት ያለ የአነባብ ህግ መጨረሻ ላይ ስለምንመለከት ቪዲዮውን እስከ መጨረሻው ድረስ መመልከት ይኖርባችኋል። እንግዲህ ይህ የዜሮ ቅርጽ ያለበት አሊፍ እሱ ላይ በምናቆምበት ጊዜ የሚነበብ ሲሆን ነገር ግን የምንቀጥል ከሆነ ወይም እሱ ላይ የማናቆም ከሆነ ግን ሙሉ በሙሉ አይነበብም። ምን ማለት ነው? ይህ ፊደል ያለበት ቃል ላይ የምናቆም ከሆነ ፊደሉን ልክ እንደ አሊፍ መድ በማሰብ ስበን የምናቆም ሲሆን ሆኖም ከቀጣዩ ቃል ጋር አያይዘን ወይም ደግሞ ቀጥለን የምናነብ ከሆነ ግን ሙሉ በሙሉ አይነበብም። ልክ እንደሌለ አድርገን ነው የምናስበው። ለምሳሌ ወላ አነ ዓቢዱም ማ ዓበድቱም። እዚህ ቃል ላይ ወላ አነ የሚለው ላይ ያለችው አሊፍ ላይ የምናቆም ከሆነ አሊፏን ልክ እንደ አሊፍ መድ በማሰብ ስበን እናቆማለን። ወላ